አበባ የሆሽ ባልንጀሮቼ በጣም ከቤት የምትወጪ አንቺ ቶሎ ተቀበኝ። ሀጎስ ቤኪ ዝም ብለህ ዝፈን። ከቤት አትውጪ፣ ቶሎ ተቀበኝ። አበባ የሆሽ አበባ የሆሽ ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና አደይ የምር ሙዳይ ጎለል በይ ሰላም እንዴት ናችሁ? ወደ ቤተሰቦቼ እግዚአብሔር ይመስገን በጣም ደህና ነኝ። አዲስ ዓመት ሊደርስ አንድ ቀን ሲቀረው ተከስቻለሁ። እንኳን አደረሳችሁ፣ መልካም በዓል ይሆንላችሁ ማለት ፈልጋለሁ። ያው እንግዲህ ነገ አዲስ ዓመት ነው፣ ሮብ ማለት ነው። ሐሙስ ነው የምናከብረው፣ ግን ይሁን በዓሉ ነገ ነው። አንድ ብላ የምትጀምረው ነገ ነውና ሁላችንም እንኳን ለአዲሱ ዓመት ለ2017 ዓመተ ምህረት በሰላም በጤና አደረሰን አደረሳችሁ። አዲሱ ዓመት የሰላም የፍቅር የብልጽግና ደስ የሚሉ ነገሮችን የምንሰማበት የምናይበት የምናደርግበት ዓመት ይሁንልን። ሁላችሁም ይህንን ቪዲዮ የምታዩ የምትከታተሉ የኔ ፋሚሊዎች ናችሁ በሙሉ አዳዲስ ቤተሰቦችም ሁላችሁ መልካም በዓል ይሁንላችሁ። ከነ ቤተሰቦቻችሁ ከነ ጓደኞቻችሁ ከምትወዷቸው ሰዎች እና ከምትመኙት የደስታ ምኞት ጋር በሙሉ ሁሉም ነገር ደስ እንዳላችሁና ደስ እያላችሁ እንዲቀጥል መልካም በዓል እንዲሆንላችሁ እየተመኘው ዛሬም አዳዲስ እና አሪፍ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ከቪዲዮቹ ጋር አብረን እየተዝናናን ፈታ እያለን እንቆያለን ማለት ነው። የ12ኛ ክፍሎች የፈተና ውጤት መለቀቅ የነ ጆን ዳንኤል የፍርድ ቤት ጉዳይ ሁሉንም ያማከሉ ቪዲዮዎችን ይዤላችሁ መጥቻለሁ። አዲስ ዓመት ነው፣ ፈታ እንላለን፣ እንስቃለን፣ መደበር የለም። ለቤተሰቡ ለዚህ ፋሚሊ አዲስ ከሆናችሁ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊውን ተቀላቅላችሁ ሌሎች ሲመጡ ተቀላቀሉን ማለት ትችላላችሁ። ለአሁን ግን አዲስ እስከሆናችሁ ድረስ ሰብስክራይብ እያደረገን እንገባለን ማለት ነው። ቪዲዮችን ብዙ ሰው ጋር እንዲደርስ ቫይራል እንዲወጣልን በደንብ እንዲታይልን ሁላችሁም ላይክ ማድረግ እንዳይረሳ። ቤተሰቦችም አዳዲስ ፋሚሊዎችም ሁላችንም ላይክ እያደረግን ይህን ቪዲዮ ከፍ እንዲል እንዲታይልን እናደርጋለን። ሁላችሁም መልካም አዲስ ዓመት መልካም በዓል ይሁንላችሁ። ይህንን ቪዲዮ በበዓል ምድር እያያችሁት ከሆነ እየተዝናናችሁ ከቤተሰቦቻችሁ ጋር እየተጫወታችሁ ከሆነ ፋንዲሻችሁን እየበላችሁ፣ ለነገሩ በበዓል ምድር ፋንዲሻ በጣም የሆነ ነገር ነው እያወራ ያለሁት አሁን። ኦኬ ለማንኛውም ግን ዶሮ ወጣችሁን የሚሆን ጥብሳችሁን እየበላችሁ ከሆነ አዲስ ዓመትን በጣም ደስ የሚል እንዲሆን እየተመኘሁላችሁ ወደ ቪዲዮችን እንገባለን ማለት ነው። ላይክ ሰብስክራይብ ማድረግ ግን እንዳይረሳ። ወደ ቪዲዮ እኔ የምለው ጋይስ አዲስ ቋንቋ ሲመጣ ለምንድን ነው ማይናገረን? ኢትዮ ቴሌኮምኛ የሚባል አዲስ ቋንቋ መጥቷል አሉ። አሁን 17 ቁጥር እኔ በህልሜ ራሱ እየመጣ እግዚአብሔርን ነው መላችሁ ቪዲዮ ላይ ያለው ላይቭ ላይ ስገባ ጠቅላላ ኮሜንት 17 ቁጥር። አረ ምንድነው 17 ቁጥር? ቪዲዮ ላይ ገብቼ ለመረዳት ሞከርኩ ማለት ነው። ኮሜንቱ ጭራሽ እግዚአብሔርን አንድ ምንድነው ብሎ የሚጠይቅ የለም። ሁሉም ተግባብቷልና የሆነ ሴራ እየተሰራብኝ ነው የመሰለኝ። የሆነ ሰዎች ላይ በቃ የሆነ እየተቀመረብን ነው የመሰለኝ ነው መላችሁ። ማለት አንዱ ይመጣና በናቃ አለኝ እስቲ ሉ ያለው ይላል። በቀሉ ነው በቀሉ ሊወሰንባት ነው። ምን ግራ ገባኝ። አላዘር የሚሉላ መሐለጉላ ጀመርኩ እኔ 17 እና 21 አለኝ። ምንድነው ደግሞ ሌላ ቋና ጧ 4 አለኝ የሚፈልግ በውስጥ ያናግረኝ ምናምን። ምንድነው ቋና ጧ በውስጥ አለኝ? እናንተ ያላችሁ ኮሜንት ላይ እኔ በ50 ብር ልግዛ እኔ በ80 ብር ገዛ። ምንድነው ቢዝነስም ከሆነ ለምንድነው ማይነገረን? ለምንድነው ነፍሳችንን የምታስጨን? አዲስ ነገር ሲኖር እኛም ዜጋ ነን፣ እኛም ይነገረን። ሌላያችን ላይ የምትሰሩት ስራን እያማረኝ አይደለም። እስቲ ኮሜንት ላይ የገባችሁ ሰዎች እስቲ ንገሩኝና እኛም ቋጧ አንበል። ምንድነው ደግሞ ቋጧ?
እንግዲህ እኔ እስካሁን አልደረሰኝም፣ አላየሁም እንደዚህ አይነት ነገር። ኢቭን ሌላ ሰው ቪዲዮ ላይም አልገጠመኝም። ግን የምታውቁ ካላችሁ ኮመንት ቦክስ ላይ ይህንን ነገር በደንብ አስረዱኝ። እንደሱ ግን እንዳትደበሩብኝ። እኔንም የምታውቁ ካላችሁ ነገር እያደረጋችሁ እንዳይረሳ። ግን ቋጧ ምናምን 17 ቁጥር ከባድ ኬዝ ነው። ዘንድሮ ቋንቋዎቹ በሙሉ እየተቀየሩ ተቸግረናል። እንግሊዘኛ ብለን ሳንጨርስ ጭራሽ በራሳችን ቋንቋ እንደነባበር አይሆንም። 2017 ሁላችንም እኩል የምንግባባበት ጊዜ መሆን አለበት ጋይሶች። የምታውቁ ካላችሁ ኮመንት ቦክስ ላይ እያሳወቃችሁኝ። እሺ አይከብድም ወይ? ሳቅ በሌለበት ሀገር ላይ ግን 20 ሺህ ብር ከፍሎ ብሬስ ማስገጠም አይከብድም? እናት አንተስ ብትሆን ምንም ነገር በሌለበት ቦክሰር ማድረጉ አይከብድም? አይከብድም ወይ በልብ ያለን ሰው መርሳት? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ዘንድሮ 2017 እንደዛ ይሆን? ዛሬ 2017 እያልኩ ነው ቪዲዮን የምጨርሰው፣ እየታወቀኝ ነው። እንደዚህ አይቀጥልም። ስርዓታችንን እንይዛለን፣ አደብ እንገዛለን። የገባው ገብቶታል። አውቃሽ ነው። ይሄ ፍቅር ሳይሆን ጂኒ ነው ይላሉ። ጂኒ ቢሆን እሱ ሲመጣ አይለቅም ነበር። ይሄ ፍቅር ነው እንጂ ጂኒ ቢሆን እሱ ሲልሽ አብራችሁ ስትቀጥሉ አይለቅም ነበር። ትክክል። ዝም በያቸው በቃ። አሁን እሱ አንድ ነገር ልትጠይቅሽ እንደፊቴ። አሁን እሱ እኔ ስለፖስታ ሌላ ሚስት የለም ማለት ነው። ምናልባት ያችኛዋ ቲክቶክ ላትጠቀም ሚዲያ ላትጠቀም ትችላለች። ለጊዜው ግን የለም ብለሽ ተረጋጋ እሺ። ራስን ላጽናና እንደዚህ ለመሰለሽ ማለት ስለፖስተሽ ሌላ የለችም ማለት ላይሆን ይችላል። ሌላኛዋን ሚዲያ እንዳትጠቀም ጨቆኖ ይዟት ሊሆን ይችላል፣ አይታወቅም። ግን ማለት ነው ሁልጊዜ ግን እሱ እኮ ያለ እኮ ግዳጅ ላይ ነው። የት ነው? ምንም ጨብጦ እኮ አይዛትም። ያለ እኮ ስራ ቦታ ነው። የት ነው የሚጨብጣት? መጨበጥ ማለት እኮ እንዲህ በእጁ መጨበጥ ሳይሆን ላይክ እንዴት ብዬ ላስረዳሽ በእናትሽ። ዘንድሮ ሁሉም እንዴት ብዬ ላስረዳሻለሁ፣ ጨነቃት። 2017 እንደዚህ አይቀጥልም። እንደዚህ በጣም ደርሲ ማይንድ ሆነንም አይሆንም ጋይሶች፣ መለወጥ አለብን። እንለወጥ እንጂ ከአመት አመት ተመሳሳይ ነገር አይሆን ጋይስ። ደግሞ ቶሎ የምንረዳው ነገራችን በስንት መከራ ተሳክቶልህ ወላጆቿን ልትተዋወቅ ሄደህ አባቷ አንተነህ ማለት ነው ሱቅ ጋር ሁሌ በቤት የምታወርዳት ሲልህ አጃይብ ማርቺዲስ። የሳይ ማን እጃቸውን ሳትነካ በፊት ራስን ማስገለል አለብህ ከእንደዚህ አይነት ነገር። በቤት ነው የምትጥላት አንተ ማርቺዲስ ነው የምትነዳው። ሰው የሆነ ሌላ ፐርሰን አለ እዚህ ጋር ማለት ነው በቤት የሚጥል ማታ ማታ። ፈጣሪ ውጡ ሲላችሁ ግን እንዴት እንደሚወጣ አይታችኋል። ከገዛ አባቷ እንደዚህ አይነት የወጣ ደብዳቤ የሚመስል ላሽ 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 ብሏል ሰውየው። ትረፍ ሲል ነው ፈጣሪ። ማርቺዲስ እና ቪኤት የምታሯሩጥ ደግሞ ከባድ መሆን አለባት ልጅቷ ራሱ። በአንዴ ሁለት የማይቻሉ ከባድ የሆኑ መኪናዎችን ከብዳል። ዘንድሮ ሰው ከብዳል። እንግዲህ እንደምናየው ከሆነ ይመችሽ፣ አንተም እንኳን ተረፍክ። ጓደኞቴ ፎቶን ሳይንስ ሲሉኝ እንዴት እንደምጠበቅ ሁሌ ነው ማረገው። ውይ እንደዚህ አይነት ጓደኞች አሏችሁ? በእናታችሁ አሏችሁ እንደዚህ አይነት ጓደኞች? እኔ በጣም ብዙ ጓደኞች በስመ አብ ምንም በቃ እኔ መከረኝ በል እንዴ። ሳር ለስር ኧረ በስመ አብ አማርኛ አተ ምንድን ነው እየሆንክ ያለው? እርሱት ሳር ለሳር ሄጄ ምናምን በቃ ልክ አሁን እንዳያችሁት ቪዲዮ ጋይስ፣ እንደዚህ በቃ ሄጄ እንደዚህ ተሽለኩልኬ ምናምን ነገር የሚገራርም ፎቶ ምናምን ነገር አነሳችኋለሁ።
እነሱስ የሆነ ጥበም ያለ እንደዚህ ነገር ምናምን ነገር ብዬ ነው አጉል የሆነ ፎቶ ነው የሚያነሱኝና እስኪ ረፉ በቃ እኛ ተጠበን እንደምናነሳችሁ ተጠባችሁ አንዳንሱን እኛ 20 ሰተናችሁ እናንተ አንድ እንደዚህ ስግጥ ያለ ማንኛውም ረፉ ማነውስ አሜሪካን የአሜሪካን አትያላት ማነውስ ምድርና የከፋፈላት እውነት ውሸትን ተደርጎብናል ማን ነው አሜሪካን የአሜሪካን ሻላት አሜሪካን የአሜሪካን ሻላት ማን ነው ኢትዮጵያን የኢትዮጵያን ሻላት ማን ነው እንደዚህ አይነት ድፍረት እንደዚህ አይነት ውሸት እየዋሸን ያለው ለምንድነው እንደዚህ አይነት ውሸት ሲጀመር የምንዋሸው ምን አስፈለገ በዚህ ልክ መለካከት ለምን አስፈለገ እንደዚህ አይደረግም ሁላችንም እንዴት ነው ይሄንን ነገር እንደዚህ ቢሆን ተባብለን መመካከር 2017 የመመካከር ዘመን መሆን አለበት አሜን ያድርግልን መመካከር አለብን ዝም ብሎ እንትናን የእንትናንሽ እንትንን የእንትና ነው አይባልም ኃጢአት ነውር ነው ተው እንደዚህ አታሳቁና እኛ እንሳተፍ እንጂ ጋይሶች የዛሬው የነ ጆን ዳንኤል የፍርድ ቤት ውሎ ይፋ ሆኗል። በዚህም ታዲያም በነ ጆን ዳንኤል ወይም ደግሞ ዮሐንስ ዳንኤል ላይ መስከረም 3 ክስ እንዲመሰረት ፍርድ ቤት ትዕዛዝ መስጠቱ ተሰምቷል። ችሎቱ የፖሊስን የምርመራ ውጤት ለመጠባበቅ ለዛሬ ጳጉሜ 4 ቀን 2016 ዓ.ም ተለዋጭ ቀጠሮ ይዞ እንደነበር ይታወቃል። ታዲያም በነ ጆን ዳንኤል መዝገብ ላይ ሲያደርግ የነበረው ምርመራ ጨርሶ ክስ የመመስረቻ ጊዜ መጠየቁ ነው የተሰማው። በዚሁ መሰረት ታዲያ ዛሬ የዋለው ችሎት አቃቢ ሕግ ለመጪው አርብ መስከረም ክስ እንዲመሰረቱ ቀጠሮ ሰጥቷል የተባለው ተከሳሾች ታዲያ ዋስትና ጠይቀው ነበረ። ዋስትናቸው ውድቅ ተደርጎ አቤቱታቸው በመደበኛ ችሎት እንዲታይ ፍርድ ቤት ትዕዛዝ ሰጥቷል የተባለው ዛሬ ታዲያ ከዚህ ቀደም የነበሩት እነ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ሹሜ ኤልያስ ድሪባ፣ ይዲዲያ ነጻነትና እሌኒ ክንፈ ተክላብ ፍርድ ቤት ቀርበው ነበር ተብሏል። ታዲያ መስከረም 3 ምን ይሆናል የሚለውን አብረን የምናየው ይሆናል። መልካም ቀን። እንግዲህ ሲጠበቅ የነበረ ነገር ነው እስከዛሬ ድረስ ብዙ ቲክታከሮችም ጓደኞቻቸውም በእርግጠኝነት ፋሚሊም ጨምሮ የሚጠብቀው የነበረ ብዙ ደግሞ የነሱን ፋን ሲጠብቀው የነበረ ዜና ነው። ያው ህግ ነው፣ ህግ አይቀየርም እናውቃለን። ግን አንዳንዴ አጋጣሚዎች ነገሩን ካደረግነው በኋላ የሚመጣብንን ነገር አለማወቅ የሚፈጥሯቸው ብዙ ስህተቶች አሉ። ግን ሁሉም ደግሞ እንደ ሰውነቱ እንትና ነው ብላችሁ ከሌላው ሰው አትለዩ ተብሎ እየተነገረ ባለበት ጊዜ ላይ ሚዲያ ኢንፍሉዌንሰር ነው እንደዚህ ነው እንደዛ ነው ተብሎ ምንም አይነት የህግ ሽረቶች ላይ ይደረጉ ይችላሉ። እንደሌላው ግለሰብ ነው ሁሉም ቅጣቱንም ምክሩንም ይቅርታውንም መቀበል ባለበት ልክ የሚቀበለውና እና ውስጥ ከጆ ጋር ያላችሁ ሁላችሁም እግዚአብሔር ከእናንተ ጋር ይሁን። ተፈታችሁ ለቤታችሁ እንደሚያበቃችሁ ተስፋ አደርጋለሁኝ። እኔም እንግዲህ ለመስከረም 3 ተቀጥሯል። መስከረም 3 የሚደረገውን የሚሆነውን ደግሞ ሁላችንም እናያለን ማለት ነው። ግን በእግዚአብሔር አምላክ ወደ ቤተሰቦቻችሁ ወደ ቤታችሁ ይቀላቅላችሁ። እናንተንም ሌሎች ብዙዎች በእስር ቤት ያላችሁ በእስር ላይ እየማቀቃችሁ ያላችሁ ካጠፋችሁ ጥፋት ታርማችሁ ተስተካክላችሁ ያደረጋችሁት ስህተት የሆነ ነገር ገብቷችሁ ወደ ቀድሞ ወደ ትክክለኛው መንገድ ተመልሳችሁ ወደ ቤታችሁ የምትመለሱበት ዘመን ይሁንልን 2017። እስካሁን ያየናቸው ቪዲዮዎች እነዚህ ይመስሉ ነበረ። እንግዲህ በቀጣይ ደስ በሚሉና ባባበዱ ቪዲዮዎች እስከምንመለስ ቤተሰቦቼ ሰብስክራይብ፣ ሼር ማድረግ እንዳይረሳ። 2017 አዲሱ ዓመት የሰላም፣ የፍቅር፣ የጤና፣ የደስታ፣ የመተሳሰብ እንዲያደርግልን የብልጽግና እንዲያደርግልን ይህንም ቻናላችንን ከፍ የምናደርግበት ዓመት እንዲሆንልን ፈጣሪ ፍቃዱ ይሁንልን። አሜን አሜን። ኬር እያለን ይህንን ዓመት በአዲስ ኢነርጂ በአዲስ ስሜት
ደስ በሚል ቫይብ እንድንቀበለው ፈጣሪ ፈቃዱ ይሁንልን። ለሁላችሁም ለኢትዮጵያውያን በሙሉ ለኦርቶዶክስ እምነት ተከታዮች እና ለሁላችሁም ይሄንን በዓል ለምታከብሩ መልካም አዲስ ዓመት መልካም በዓል ይሁንላችሁ። መልካም ጊዜ ተመኘውላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጋይሶችዬ ሰብስክራይብ ላይክ ማድረግ እንዳይረሳ፣ ኮሜንት እያደረጋችሁ በሚቀጥለው ቪዲዮ አገኛችኋለሁ። ሰላም ቆዩልኝ።